ዛሬ በዚህ ቪዲዮ ላይ ኤአይ እና መንፈሳዊ ዝማሬን በተመለከተ የራሴን የግሌን አስተያየት ልሰጣችሁ ሳይሆን ራሱ ኤአይ ምን ይላል። ከዚህ በፊት ብዙ ሰዎች ስለ ኤአይ ባላወሩበት ሰዓት ላይ የኤአይን ስጋትና እንዴት ኤአይን በዝማሬ መጠቀም አለብን የሚለውን በቲክቶክ ቪዲዮ ላይ አቅርቤ ነበረ። አሁን በጣም ደስ የሚለው በጣም በርካታ የምንወዳቸው የምናከብራቸው በዝማሬ አገልግሎት ውስጥ ያሉ ታላላቅ ዘማሪያን የራሳቸውን አመለካከት ኤአይን በተመለከተ ሰጥተዋል። ምናልባት ያላያቸዋቸው ካለ ተመልከቷቸው። አሪፍ አስተያየት ስለሆነ የሰጡት ከልምድ ተነስተው። ዛሬ እኔ ግን ይዤላቸው የቀረብኩት ራሱ ኤአይ ምን ይላል፣ ኤአይን ዝማሬ ውስጥ በምን መጠን ልንጠቀምበት እንችላለን፣ መጠቀም አለብን መጠቀም የለበትም የሚለውን ራሱ የሚነግረንን ጥያቄ ያቀርብለታለሁ። ያንን ጥያቄ የመለሰው ብላች ደግሞ ቀጥታ ወደ እናንተ አቀርባለሁ። ቪዲዮን እስከ መጨረሻ ድረስ ተመልከቱት። በእርግጠኝነት ጠቃሚ የሆኑ ነገሮችን ታገኙበታላችሁ። አሁን ለኤአይ ያቀረብኩትን ጥያቄ መጀመሪያ ላንብበው። በእንግሊዝኛ ነው ያቀረብኩትኝ። መልሶቹንም እንደዚሁ በአማርኛም በእንግሊዝኛም እያደረግን እናቀርባለን። ጥያቄው በዛ ስለቀረበ ብዬ ነው ከይቅርታ ጋር። as a believer, what do you say about making spiritual song with AI from biblical perspective የሚል ጥያቄ ነው የጠየቅኩትኝ። እንግዲህ መንፈሳዊ ዝማሬን በተመለከተ እንደ አማኝ ከመጽሐፍ ቅዱስ እይታ እንዴት ትመለከተዋለህ የሚል ነው ጥያቄው የሚሆነው። ለዚህ አንድ 5 የሚሆኑ ነጥቦችን አስቀምጧል። ነጥቦቹን አንድ ባንድ እስኪ ለማየት እንሞክር። የመጀመሪያው የሚነግረን what does the Bible say about worship music ይላል። መጀመሪያ መጽሐፍ ቅዱስ ስለ worship ስለ ሙዚቃ ምንድን ነው የሚለው እሱን ያቀርብልናል። ከዛ the Bible shows that worship is deeply connected to the heart, not just the sound. መጽሐፍ የሚነግረን ነገር ምንድን ነው? አምልኮ ሳውንድ ላይ አይደለም ያለው፣ አምልኮ ከልብ ጋር የተገናኘ ነው ይለንና የሚጠቅስልን 2 የመጽሐፍ ቅዱስ ጥቅሶች አሉ። የመጀመሪያው ምሳሌ 96:1 ላይ ያለውን ነው። ሲንግ ቱ ዘ ሎርድ a new song ይላል። ለአምላክ ለእግዚአብሔር አዲስ ቅኔን ዝማሬን ዘምሩ ይላል። የሁለተኛው ግን በዮሐንስ 4:24 ላይ ጌታ ኢየሱስ ክርስቶስ የተናገረውን ነው የሚያቀርበው። God is spirit, እግዚአብሔር መንፈስ ነው, and his worshippers must worship in spirit and in truth. የሚያመልኩትም በምን ሊያመልኩት ይገባል ይላል? በእውነትና በመንፈስ ሊያመልኩት ይገባል ይላል። ስለዚህ አምልኮ በእውነት መሆን አለበት፣ አምልኮ በመንፈስ መሆን አለበት የሚለውን ሐሳብ ካነሳ በኋላ ወደ ታች ዝቅ ብሎ ምን ይላል? worship is spiritual, አምልኮ መንፈሳዊ ነው፣ not mechanical, ሜካኒካል አይደለም መንፈሳዊ ነው ይላል። ሲቀጥል ምን ይላል? it's an expression of relationship with God, ይሄ ከእግዚአብሔር ጋር ያለን ህብረት የምንገልጽበት ነው። ኤክስፕረስ የምናደርገው ሪሌሽንሺፕን ኤክስፕረስ የምናደርግበት መንገድ ነው። ስለዚህ ኤአይ ደግሞ ከመንፈሳዊ ዓለም ወይም ደግሞ ከእግዚአብሔር ጋር ሪሌሽንሺፕ ሊኖረው ስለማይችል ለአምልኮ ልንጠቀምበት የማንችልበትን ነው። በደንብ ዝርዝሩን ወደታች እንመለከታለን። it comes from a living heart, not just a creativity. በፈጠራ የሚመጣ አምልኮ በፈጠራ የምናመጣው ነገር አለ። ፈጠራ ሳይሆን አምልኮ ከእውነተኛ ሊቪንግ ሃርት ይለዋል። በቃ ሕያው ከሆነ ልብ የሚመነጭ መሆን አለበት ይላል። ይሄ ፍሮም ቢብሊካል ፐርስፔክቲቭ ነው፣ ከመጽሐፍ ቅዱስ እይታ የተናገረውን ይሄን ያቀርብና ሁለተኛው ነጥብ ግን ምን ይላል? what about AI music ይላል። አሁን ኤአይ ምን እንደሆነ ይነግረናል። AI is just a tool like ይልና ኤአይ መሳሪያ ነው፣ እንደ ፒያኖ ልክ እንደ ፒያኖ መሳሪያ መገልገያ ነው ይለናል። ኤአይ ልክ እንደ DAW ሶፍትዌሮች፣ አሁን ሙዚቃ ስናቀናበር የምንጠቀምባቸው ሶፍትዌሮች አሉ አይደለ? ኪቤዝ፣ ፕሮቱል፣ ሎጂክ ምናምን እያልን የተለያዩ ሶፍትዌሮች ተጠቅመን ነው ሙዚቃ የምናቀናብረው አይደል? ብዙ ጊዜ እኔም ሳስተምር ስለዛ አይደለ? ስለዚህ እንደዛ እንደ ቱል ሆኖ ያገለግለናል።
ሌላው ለምሳሌ እንደ አውቶቲዩነርም ይላል፣ አውቶቲዩን ይላል። እንደ አውቶቲዩንም ድምፅ እንቃኝበታለን። እንደዛም ሆኖ ሊያገለግል ይችላል። በዚህ ረገድ ምንም ችግር የለውም። The Bible does not talk about AI directly, but it gives us principle ይሰጠናል። መጽሐፍ ቅዱስ ቀጥታ ስለ ኤአይ አያወራም፣ ግን የመመሪያ የሚሆኑ ነገሮችን ይሰጠናል። እነዛን መመሪያዎችን መጠቀም ይኖርብናል ይላል። you use it as a helper tool እንደ አጋዥ መሳሪያ ተጠቀመው። not just a replacement for your spirit ያው መንፈስን መተካት ስለማይችል እንደ አጋዥ መሳሪያ ብቻ ተጠቀመው ነው የሚለው። the message is biblical and truth መልእክቱ መሆን ያለበት መጽሐፍ ቅዱሳዊና እውነት መሆን አለበት እንጂ ከሌላ ሶርስ መምጣት የለበትም። your heart is still connected to God ልባችን ሁል ጊዜም ከማጋ ኮኔክት ማድረግ አለበት፣ ከእግዚአብሔር ጋር ኮኔክት ማድረግ አለበት። you are still the one worshiping, leading and expressing በቃ ዋናው ተዋናኙ ወይም ደግሞ ዋናው ባለቤቱ እኛ መሆን አለብን። የምናመልከው እኛ መሆን አለብን፣ የምንመራው እንዲሁም ደግሞ ኤክስፕረስ የምናደርገው ውስጣችንን የምንገልጸው እኛ መሆን እንዳለብን ይገልጽና ምሳሌ ሲነግረን ይላል use AI to generate ideas ሐሳቦችን ለማፍለቅ ልንጠቀምበት እንችላለን። እንደ ሙዚቀኛ ደግሞ ኮርድ ጀነሬት ልናደርግበት እንችላለን፣ ወይም ደግሞ ሚውዚክ አሬንጅመንት ልንሰራበት ሊያግዘን ይችላል። ሶስተኛ ዘሪል ዴንጀር ይላል። አደጋውን ነው። አሁን ደግሞ በቃ አደጋውን በደንብ እንድናውቀውና እንድንጠነቀቅ ኢምፖርታንት የሆነ ቬሪ ኢምፖርታንት ብሎ ምን ይላል? the problem is not AI ችግሩ AI አይደለም። the problem is replacement of the heart ችግሩ ያለው ሪፕሌስመንቱ ላይ ነው። እኛ ልባችንን ማለትም ከኛ ከልባችን መመንጨት የሚገባውን አምልኮ ከኤአይ ያደረገን ጊዜ የተካን ጊዜ ነው ችግሩ ይልና if AI writes everything ኤአይ ሁሉን ነገር ከጻፈልን ችግር ነው። ማለትም ግጥሙን ኤአይ ጻፈልኝ እስኪ አንድ መዝሙር ለምሳሌ በንስሐ ዙሪያ ላይ ጻፈልኝ ብዬ ብለው ችግር ነው። እሱን መጠቀም የለብንም። if AI sings everything ማለትም ድምፁን ተጠቅመን ኤአይ ራሱ ከዘመረ አሁንም ይሄ ተገቢ አይደለም። አሁን ዴንጀር የሆኑት ማለት አደጋዎች ናቸው። መጠቀም የሌለብንን ነገር ነው እየነገረን ያለው። ስለዚህ መጽሐፉንም ራሳችን ልንጽፈው ይገባል። አይዲያ ምናልባት አንዳንድ ነገሮች ልንጠይቀው እንችላለን። ከዛ ውጭ ግን መጽሐፉን ራሱ ከጻፈ ራሱ በድምፁ ደግሞ ከዘመረ ይሄ ሌላ አደጋ ነው። there is no real encounter with God ምክንያቱም ኤአይ ከእግዚአብሔር ጋር ሪል የሆነ ኢንካውንተር ሊያደርግ ስለማይችል no prayer no revelation ምክንያቱም በኤአይ ውስጥ ኤአይ ጸልዮ አይደለም ወይም ደግሞ መገለጥን ተቀብሎ አይደለም። ስለዚህ ይሄ ደግሞ ከሌለበት በዝማሬ ውስጥ ጸሎት ከሌለበት በዝማሬ ውስጥ መገለጥ ከሌለበት ይሄ አደጋ ነው። ስለዚህ ምን ይለናል? it becomes ይላል ምን ይሆናል? ይሄ ከሆነ ምን ይሆናል? art without spirit ነው የሚሆነው። ጥበብ አለ መንፈስ ግን የለም። ዝማሬ ውስጥ ጥበብ ይታይበታል፣ አርት ይታይበታል፣ ምን የለውም? ስፒሪት የለውም። ይሄ አደጋ ነው። ሌላው ሳውንድ ዊዛውት ወርሺፕ አሪፍ የሆነ ሳውንድ ልንሰማ እንችላለን፣ ነገር ግን በውስጡ ምን የለም ማለት ነው? ወርሺፕ አምልኮ የለም። ኤአይን እንደዚሁ በቃ ሙሉ ነገር ላይ ስናሳትፈውና በሱ ስንሰራ ልክ እንደዚህ ነው። አርት ይኖራል፣ ጥበብ ይኖራል፣ ምን የለውም? ስፒሪት የለውም። አሪፍ ሳውንድ እንሰማለን፣ ወርሺፕ ግን የለውም ይለናል። አራተኛውን ፖይንት ደግሞ እንመልከት። ወርሺፕ ኢዝ ሚኒስትሪ አምልኮ ምንድነው? አገልግሎት ነው ይለንና አንዳንድ በጣም አሪፍ ነገሮችን ይነግረናል። እስኪ ጥያቄዎችንም ይጠይቀናል። ምን አይነት ጥያቄ ይጠይቀናል? ዲድ ዚስ ሶንግ ካም ፍሮም ፕሬየር ይሄ መዝሙር የመጣው በጸሎት ነው የመጣው የሚለውን ጥያቄ መጠየቅ። ምክንያቱም መዝሙር ምንድነው ይለናል? አገልግሎት ነው ይለናል። ስለዚህ አገልግሎት ደግሞ በጸሎት አይደለም የሚደረገው። ስለዚህ
ዲድ ዚስ ሶንግ ካም ፍሮም ፕሬየር ከጸሎት የተገኘ ነው፣ በጸሎት የተገኘ ዝማሬ ነው። ሌላ ጥያቄ ይጠይቃል። ዲድ አይ ፊል ዘ ፕሬዘንስ ኦፍ ጋድ የእግዚአብሔር ሀለወት ይሰማኛል፣ ፕሬዘንሱ መገኘቱ ይሰማናል። እሱን ደግሞ ሌላው ሁለተኛ ጥያቄ አድርገን ልንጠይቅ እንችላለን። ምክንያቱም ኤአይ ኮንቪክሽን የለውም። ኤአይ ሆሊ ስፒሪት መንፈስ ቅዱስም የለውም። ኤአይ ብሮክንነስ የልብ እኛ አንዳንድ ጊዜ በቃ በተሰበረ መንፈስ በተሰበረ ልብ ውስጥ ሆነን እንጸልያለና ልክ እንደዚህ አይነት ስሜት የለውም። እውነተኛ ወርሽፕ ትሩ ወርሽፕም ደግሞ ሊያቀርብ እንደማይችል እዚህ ጋር ይዘረዝርና አምስተኛ ባላንስድ ኮንክሉዥን ይለናል። ሚዛኑን የጠበቀ ማለትም እንደው ኤአይን ከመጥላት ወይም አዲስ ነገር ላለመቀበል ከመፈለግ አንጻር ኤአይን ዝም ብሎ ሪጀክት ማድረግ ሳይሆን እንዲሁም ደግሞ በጣም እንደዚህ ከቴክኖሎጂ ጋር ፍቅር ምን ችግር አለው በሚል መንፈስ ሳይሆን እንዲሁ ባላንስድ በሆነ መደምደሚያ ደግሞ ልስጣችሁ ብሎ እንደዚህ አይነት ሀሳቦችን ያቀርባል። አክሰፕተብል የሆነውን ማለት ነው። ዩዝ ኤአይ ፎር ይልና ለአይዲያ ተጠቀሙት። አይዲያዎችን ለማግኘት ወይም ደግሞ የተለያዩ አይዲያዎችን ለመሰብሰብ ልትጠቀሙት ትችላላችሁ ይላል። እንዲሁ ደግሞ ለአሬንጅመንት ሙዚቃ በምንሰራበት ሰዓት ላይ አንዳንድ ሀሳቦችን የአሬንጅመንት ሀሳቦችን ልናገኝበት እንችላለን። ያው የተለያዩ ሙዚቃዎችን ሁሌም እንሰማለን አይደል? የራሳችንን ሙዚቃ ስናቀናብር ሌሎችም ሰምተን ስለሆነ ለአሬንጅመንት የሚሆኑን ሀሳቦች ድሮም እናገኛለን። ኤአይን ለዚህ ብትጠቀሙት ብሎ ይመክረናል። ለሚክሲንግም ተጠቀሙት ይላል። ያው እስካሁንም እንጠቀማለን። ምናልባት ከዚህ በፊት የምሰራቸውን ቪዲዮዎች ያያችሁ እንደሆነ ምናልባት ኦዞን በቃ በዋን ክሊክ ራሱ እኛ ምንም ሳንሰራ ራሱ የተወሰኑ ነገሮችን የሚያግዘን ሪፈረንስ እንጠቀማለን አይደል? የሌሎችን ልክ እንደዛ ሚክሲንግ ላይም ሊያግዘን ይችላል። እንዲሁ ለማስተማርም ብንጠቀመው ችግር የለውም ይለንና አሁን ደግሞ በጣም አደጋ የሆነውን ነገር ይነግረናል። ዴንጀረስ የሆነው ኤአይን ስንጠቀመው ዴንጀረስ የሆነው ነገር አንደኛ ሪፕሌስ ዩር ስፒሪቹዋል ኮኔክሽን መንፈሳዊ ግንኙነትን ሊተካ አይችልም። ስለዚህ ይህንን በሌላ መተካት የለብንም። መንፈሳዊ ግንኙነታችንን ልናቋርጥ አይገባንም። ቢካም ሶርስ ኦፍ ወርሺፕ የአምልኮ በቃ ምንጩ መገኛው መሆን አይችልም። እዚህ ጋር በጣም ጥንቃቄ ማድረግ አለብን። ፕሮዲውስ ሶንግስ ዊዛውት ትሩ ኤንድ ሪቨሌሽን መዝሙርን ያለ እውነተኛ መንፈስ መገለጥ እና ያለ እውነት ለመስራት መሞከር ነው። ስለዚህ መዝሙሮችን በምንሰራበት ጊዜ በእውነትና በሪቨሌሽን በመገለጥ ቢሆን ቆንጆ ነው ማለት ነው። ትክክለኛው ይሄ ነው። የመጨረሻው አድቫይስ ደግሞ ቢፎር ክሬቲንግ ኤኒ ሶንግ ማንኛውንም መዝሙር ለመስራት ከመሞከራችሁ በፊት እነዚህ ነገሮች ብታደርጉ በጣም አሪፍ ነው። ኤአይ ይመክራል። እኔም ደግሞ በጣም የምስማማባቸው አንደርላይን የማደርግባቸው ነገሮች ስለሆኑ ማለት ነው። የመጀመሪያው ፕሬይ ይላል። የመጀመሪያው መዝሙር ለመስራት ከማሰባችሁ በፊት ጸልዩ። ቀጥታ ወደ ግጥሙ ቀጥታ ወደ ዜማው ባትሄዱ መጀመሪያ በጸሎት ብትጀምሩት ነው። ስለዚህ ፕሬይ የሚለው ነገር የመጀመሪያው ነው የሚሆነው። ሁለተኛው ሪድ ስክሪፕቸር መጽሐፍ ቅዱስ አንብቡ። መዝሙር ከመሰራቱ በፊት ወይም ግጥም ለመጻፍ ወይ አይዲያ ፍለጋ ከመሄዳችን በፊት መጀመሪያ መጽሐፍ ቅዱስን እናንብብ። ቅድም አይዲያ ለኤአይን እንደ ለአይዲያ ልንጠቀመው እንችላለን ስል ከዚህ ጋር የተገናኘ አይደለም። መጀመሪያ መጽሐፍ ቅዱሳችን ላይ ንባብ ማድረግ አለብን። ከመጽሐፍ ቅዱሳችን ጋር ሆነን ቃሉን ካነበብን በኋላ ነው ወደ ሌላው ነገሮችን በደንብ ኦርጋናይዝ ለማድረግ ነው ኤአይን የምንጠቀመው። ሶስተኛ ሌት ጋድ ጊቭ ዩ ዘ መሴጅ መሴጅኑም ከማን ተቀበሉ? ከእግዚአብሔር ተቀበሉ እንጂ በድንገት ከምታገኙት ወይም ደግሞ ከኤአይ አትውሰዱ የሚለውን ሀሳብ እንወስዳለን። የመጨረሻው ምንድን ነው የሚለው? ዩዝ ኤአይ ላይክ ሰርቫንት ኖት ማስተር። ኤአይ እንደምን አትጠቀሙት? እንደ ማስተር አትጠቀሙት፣ እንደ አገልጋይ ተጠቀሙት የሚለው በጣም አሪፍ ሀሳብ ነው። መጨረሻ ላይ ግን ኮንክሉድ ሲያደርግ ኤአይ ካን ሄልፕ ሚ ክሬት ሚዚክ በት ኦንሊ ዘ ሆሊ ስፒሪት ካን ክሬት ወርሺፕ። ኤአይ ሙዚቃ እንድሰራ ሊያግዘኝ ይችላል፣ ነገር ግን
ወርሺፕን ትክክለኛውን አምልኮ ማምጣት የሚችለው መንፈስ ቅዱስ ነው። ስለዚህ በጸሎት የእግዚአብሔርን ቃል በማንበብ መዝሙሮችን ለመስራት መሞከር አለብን እንጂ ቀጥታ ኤአይ ጋር ሄደን እንደዚህ አይነት መዝሙርን ስራልኝ ብለን ኤአይን በግጥም መጻፍ ላይ አይዲያ በማመንጨት ላይ እንዲሁም ደግሞ አንዳንድ ጊዜ ደግሞ በድምፅም እንዲሰራ ኤአይን መጋበዝ በጣም ትክክለኛ እንዳልሆነ ኤአይ ራሱ ነግሮናል ማለት ነው። በዚህ መንገድ ኤአይን እንደ ቱል ከተጠቀምነው እንደ ሰርቫንት ከተጠቀምነው በጣም አሪፍ ነው የሚሆነው። እንደ ማስተር ከተጠቀምነው ወይም ዋና ነገር አድርገን ከተጠቀምነው ግን ምናልባት የምናገኘው ውጤት ሰዎች ጋርም ደርሶ ውጤት አያመጣም። ማለትም የሰዎችን መንፈስ ሊነካ አይችልም። ምናልባት ሊያስብል ይችላል። ምክንያቱም አንዳንድ ቴክኖሎጂካሊ ጥሩ የሆኑ ነገሮችን ሳውንዱም አሪፍ ሊሆን ስለሚችል ሰዎችን ሊያስገርም ይችላል። ይሄ ምናልባት ለኢንተርቴንመንቱ ሊያገለግል ይችላል። ግን መንፈሳዊ ለሆነው ዝማሬ ግን ተገቢ አይደለም ማለት ነው። ሌሎች ተጨማሪ ነገሮችን ደግሞ በሌላ ጊዜ የምናወራ ይሆናል። ለዛሬ በዚህ ያበቃው። አሪፍ ጠቃሚ ነገር እንዳገኛችሁ ተስፋ አድርጋለሁ። ሰላማችሁ ይብዛ።